የሚጠየቁበት ህወሓት የሚባለው ምን ያህል ወንጀለኛ ርካሽ ቡድን እንደሆነ ከዚህ በላይ ማሳያ ምልክት የለም። ይሄን ነው አሁን ምን እንነጋገርበት ይበቃል። አሁን ወደ ዋናው ነገር መግባት አለብን። እኔ አሰማችኋለሁ። በጣም የሚገርመው የየማነ አባት ላይ እየደረሰ ያለው ይህ ጅሃዳዊ ሐረካት በጣም ያሳፍራል። ማንንም ማመን ሊያቅተው ይችላል ሁሉ በድምጽ ወያኔ ትግራይ ነው እንግዲህ ይሄን የሚያስተላልፉት ያሉት ምን ያህል ቆሻሻና ምን ያህል ርካሽ እንደሆነ የድምጽ ወያኔ ትግራይ እያሳለፈው ያለ ስንታዘብ ህዝባችን ምን ያህል ውስጥ እየተሸቃየ እንደሆነ ይህ ትልቅ ምስክር ነው። በእውነት ማመን ነው ያቀተኝ። እኔ እንዴት በየማነ አባት እንዴት በዚህ ሽማግሌ ሰው ያሻቀው እንደዚህ አይነት ታሪካዊ ድራማ ይሰራሉ? እንዴት ይህ ስርዓት ምን ያህልን የሚገርማችሁ መከተ ይላሉ። እንዳው በዚህ አባት ይሄን መስራት ማን ነው የሚጠቀመው? እስከ መቼ ነው? ተመልከቱት የየማነ አባት የሚተሰሩበት ድራማ። ደብተኞች ደግሞ የሚገባ ከመንግስቱ ኃይለማርያም ጋር ነው እንግዲህ ያነጻውት። መንግስቱ ኃይለማርያምና የየማነ አባት ምን አገናኘው? ተመልከቱት የሚያቀናብሩት ቅንብር። ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። ንዘመናት ብግፍዕን በደልን ሰንሰን ዝበለም ህዝብ ትግራይ እሎኑ خصمتن ከም ህዝብ ክበር ተመልከቱት። እነዚህ ሰዎች አዋጅ ጥፋት ሀውዜን በራሳቸው በጨፈጨፉት በዛው ላይ የየማነን ያመጣል። ተመልከቱት። መንግስቱ ኃይለማርያምን አምጥተዋል። በዚህ ሰዓት ላይ የየማነ አባትና መንግስቱ ኃይለማርያም ምን ያገናኛዋል? የየማነ አባት ጀሃራዊ ሐረካት ነው የሰሩበት። ሽብር ፈጣሪ ልጅ አለው በሚል አባትየው እንዴት እንዳሳቀቁት ተመልከቱት። የየማነ አባት መናገር አቅቷቸዋል። ዛሬ በእውነት ታማዋል። በአሁኑ ሰዓት በግፍዕን ውዲትን ጸላት ኸይረብረበም ነቶም አሞት ህልውን ከተከሉ የነዚህ ሰዎች ግፍ ማለቂያ የለውም። እንዴት እንደዛ አይነት ርካሽ ድራማስ ለማን ነው? እውነት እነዚህ ሰዎች ለማን እንደቆሙ ራሱ የሚያሳይ ነገር የለም። የየማነ አባት ምንም በማያውቀው ምንም ባላደረገው እዚህ ላይ አምጥተው ለስቃይ መዳረጋቸው ምን ያህል ርካሾች እንደሆኑ ምን ያህል ይህ ስርዓት በጣም የተበላሸና የተጨማለቀ በሆነ በማን አገሪቷ ራስ በማን ውስጥ እንዳለች እንኳን አይታወቅም። በአሁኑ ሰዓት ይሄን ሐረጋዊ ማን ያስተላልፈውን ከሚባል ማንንም አያውቀውም። ምክንያቱም ዶክተር ደብረጽዮን በዚህ ጉዳይ የሚያውቀው ነገር የለውም። ይሄን ወንጀል ማን ነው እየሰራ ያለው? ይሄን ሽብር ማን ነው እየነዛ ያለው? ጥያቄያችን አሁን ይሄን ነው የምለው። ይሄን እያደረጉት ያሉት እነዚህ ሽማግሌዎች ናቸው። በአለም ገብረ ዋሂድ የሚመራው የትግራይ ቴሌቪዥን ይሄን ሐረጋዊ ጅሃዳዊ ሐረካት የሰራው በነስባት ነጋ ይሄ የጎጥ ቡድን እነዚህ ናቸው እንግዲህ የትግራይን ህዝብ መጫወቻ ያደረጉት ያሉት። በግለሰቦች ነው ያለችው። ዶክተር ደብረጽዮን የቁም እስረኛ ነው ምንድነው? ለዚህ ነው የዶክተር ደብረጽዮን የውስጥ ቡድኖች አሁን ደውዬ እንዳረጋገጥኩት ዶክተር ደብረጽዮን ስለዚህ ጉዳይ ምንም እንደማያውቅና ይህንንም እንደማንም በቴሌቪዥን እንዳዳመጠው ነው ያየው እና በጣም እንዳፈረና እንደተሸማቀቀ መንግስታችን በፍጹም የማይደግፈው መሆኑን ቃል በቃል ተናግሯል ዶክተር ደብረጽዮን። ምክንያቱም ትግራይ በግለሰቦች እንደሆነች ግልጽ ማሳያ ነው። እቺ ሀገር ችግር ውስጥ ነው ያለች። የፌደራል መንግስት ምንድነው የሚያደርገው? ዶክተር ደብረጽዮን ተነጋግሯል ከዚህ በፊትም። ለዚህም ነው አብይ ዶክተር ደብረጽዮን ደግፉት ከምትል ትግራይን ለምን አታድንም? ዶክተር ደብረጽዮን ስልጣን እንደለው ታውቃለህ። ይሄን ካወቅ ለምን የትግራይን ህዝብ አታድንም? ለምን ወላይታ ላይ ያደረከው መቀሌ ላይ አይደረግም? ለምን የትግራይ ህዝብ ላይ አይደረግም? ህወሓትን ለምንድን ነው የሚፈራው የዶክተር አብይ መንግስት? ወይስ ሽብር እንዲያደርግ ይፈልገዋል? እዚህ ላይ አሁን ከዶክተር አብይ ጋር በጣም ትልቅ ችግር ውስጥ ነው የምገባው። አሁን የዶክተር አብይ መንግስት ዝምታው ምንድነው? እስከ መቼ ነው ይሄን ያህል? መከላከያው ምን እስኪያደርግ ነው? መከላከያው እዛው መቀሌ ውስጥ ቁጭ ብሏል። ይሄን እያደረጉ ያለ አሸባሪ ቡድኖች መቆጣጠር የማይችል መንግስት የዶክተር አብይ መንግስት ምንድነው በህወሓቶች ላይ ችግር ያለበት? የትግራይ ህዝብ ኢትዮጵያዊነቱ አይደራደርም። ኢትዮጵያዊ ነው። ለምንድነው የትግራይን ህዝብ ከዚህ አሸባሪ ቡድን የማያድነው? እልቂቱ ተጀምሯል። ህዝቦች እየተገደሉ ናቸው ያሉት። ኮሮና ቫይረስ እየተሰቃየ ነው ያለው። እስር ቤቶች በኮሮና ቫይረስ ተጨማልቀዋል።
የመቀሌ አይደር ሆስፒታል ላይ 30 ዶክተሮች እንኳን በኮሮና ቫይረስ ተይዘዋል። ይሄ እንኳን እንዳይወጣ ህወሓት አሽጎታል። ይህ ስርዓት ምንድነው የሚጠብቀው? አሁንም የዶክተር አብይ መንግስት ግልጽ መልእክት ነው ያለን። መለማመጥ ይብቃ። የትግራይ ህዝብ የእርሶን መምጣት ይጠብቃል። አስቸኳይ እርምጃ መውሰድ አለቦት። ከዚህ በኋላ መለማመጥ አያስፈልግም። ህወሓት አሸባሪ ቡድን ነው። አሸባሪ ቡድን ደግሞ ሀገር ማስተዳደር አይችልም። ምርጫ ላድርግ ምን ያድርግ እያለ ራሱ ጦርነት እስከሚከፈት የዶክተር አብይ መንግስት መጠበቅ የለበትም። ጦርነት ከተከፈተ የሚያልቅ ብዙ ህዝብ ነው። እርምጃው አሁንም ከፈንቅል ጋር በመተባበር አስቸኳይ እርምጃ መወሰድ አለበት ህወሓት ላይ። ይህ የጎጥ ቡድን 8 የማይሞሉ 7 ሚሊዮን የትግራይ ህዝብ እንዴት ያሳቅቁታል? በቁጥር 7 የማይሞሉ እነዚህ የጎጥ ቡድኖች እርምጃ ላለመውሰድ ሲባል እንዴት 7 ሚሊዮን ህዝብ የትግራይ ህዝብ ይሰቃያል? ምንድነው የተደረገ ያለው? የትግራይ ህዝብ አሁንም የዶክተር አብይ መንግስት አስቸኳይ እርምጃ መውሰድ አለበት። የትግራይን ህዝብ ማዳን አለበት። የትግራይ ህዝብ ስቃይ ውስጥ ነው ያለው። የትግራይ ህዝብ ስቃይ ላይ መኖሩ የማነ ንጉሥ አባት ግልጽ ማሳያ ነው። አቦይ ንጉሥ የኔም አባት ናቸው። አባቴ በህይወት ስለሌለ እንጂ በህይወት ቢኖር የማነ አባት ላይ የፈጸሙት የኔ አባት ላይ ይፈጸም ነበር። ከመቃብር ያወጡት። የህወሓት ጭካኔ ይሄን ያህል ነው። ስንቶች ነው ተሸማቀቁት? እነ አስገደ ገብረስላሴ እነ ስዬ አብርሃ ስንቶች ቤተሰቦች ከዚህ ቤት ተሸማቀዋል። ኮሎኔል ደመቀ አባት እኮ አባቱን ሂደዋስ በረሃ ላይ ምን እንዳደረጉት የምናውቀው እኮ ነው። ጀግናው ኮሎኔል ደመቀ ግን እነሱ ላይ ያቆሙት አልቻለም። እጥፍ መታቸው። እነዛ ተላላኪዎች ስብሃት ነጋ ሊገሉት ይሄዱ ዋጋቸውን አሳያቸው። ጀግና ነው። አሁንም ፈንቅል የፌደራል መንግስት የማይሰማ ከሆነ የሚፈለገውን እርምጃ መውሰድ መዘጋጀት አለብን። ዛሬ ከፍተኛ የፈንቅል ወጣቶች ተነሳሽነት ከየማነ አባት ከደረሰ በኋላ ከትናንት ከፍተኛ ቁጥር ያላቸው አባሎች መጥተውብናል። ከጎናችን በመሆንና አዳዲስ ምዝገባውን ራሱ መጥተውብናል። ከፍተኛ ቁጥር ያላቸው ወጣቱ ተነስተዋል። ከዚህ በኋላ የስርዓቱ ቆሻሻነት ትናንትና በየማነ አባት ያስተላለፉት መልእክት ለብዙዎች ትምህርት ሆኗል። የራሱ የህወሓት ደጋፊዎች ሳይቀሩ እንኳን አውግዘውታል። እነ ሀፍቶም በርሄ እነ ዶክተር ጎይቶም ሴፍ አድና ብዙዎች የህወሓት የስርዓቱ ቅጥረኞች ሳይቀሩ ሙሉ ለሙሉ አውግዘውታል። ቆሻሻ መሆኑ ስርዓቱ ይበቃል ብለዋል ከዚህ በኋላ። ምክንያቱም ይህ ስርዓት በግለሰቦች እንደሆነ አውቀዋል። የዓለም ገብረ ዋሂድ ቡድን የሽማግሌዎች ቡድን የትግራይን ህዝብ ያሰቃየ መሆኑ ከዚህ በላይ ምስክር የለም። ካድሬዎች ዛሬ በጣም ከጎናችን በመሆን ለየማነ ድጋፋቸውን ገልጸውለታል። በገጻቸው ሲጽፉ ነው ያዋሉት። ምክንያቱም ይህ አሸማቃቂ ታሪክ ነው። የትግራይ አባቶች ህወሓት ትግል የተገባው ደርግን የጣለው ይህን አይደለም። ዜጎች በነፃነት አፋቸውን እንዲፈቱ የመሰላቸውን እንዲናገሩ መብታቸው እንዲከበርላቸው ያነበር ትግሉ። ህወሓት ግን እየሄደበት ያለ ዜጎችን የማፈን ነው። የማነ ስለተናገረ የየማነ አባት ማፈን፣ ማስፈራራት ቤተሰቦቹን። በጣም የሚገርመው አንድ ለየማነ እዚህ ላይ አሰማችኋለሁ። በጣም ማመን ይከብዳችኋል። ስለ የማነ ሲናገር በጣም እኮ እኔ በጣም ይገርመኛል አንዳንዴ። የማነ ተማሪ ያለ ይላል ከእናቱ እንጀራ ይሰርቅ ነበር አለ። እናቱ እንኳን ምን አይነት ቆሻሾች እንደሆኑ ስርዓት ተመልክቷቸው። አብሬው የተማርኩ ነኝ የህፃነት ጓደኛው ነኝ ይላል አንዱ። እንግዲህ ምን ይላል ጭራሽ የማነ ከትምህርት ቤት መጥቶ እንኳን እናታየው ምግብ አሰጣውም ነበር፣ በራሱ ነበር እንጀራ ይሰርቅ ነበር ይላሉ። የነዚህ ቆሻሻነት ምን ያህል እንደሆነ ተመልከቱት። ማመን እኮ ነው የሚከብደው። ምን አይነት ርካሽ ህዝብ ኮይኑ ህልውኑ ዳግም ከገውድ አይወጥዮም ምስጸላዕተ ህዝብ ነዋሪ ከተማ እዚ ከተማ ዝሓት ተመልከቱ። የጥፋት ኃይሎች ይላል። ይሄ ደግሞ ዝነበራ መሰረተ ልማዓት ከወድማ ወይም ደግሞ ከጠፋ የህዋን ልጅ ነው ይላል። ይሄ ግን የህዋን ልጅ አይደለም። ትግርኛው እንኳን የዋጅራት ትግርኛ አይደለም። ተመልከቱ ውሸታቸው። በጣም የሚገርሙት እነዚህ ሰዎች ካድሬዎቹ ትግርኛ የሚናገሩት እነዚህ ሰዎች ላዛቸው እንኳን ይታወቃል። ዋጅራት የራሳቸው የቻለ ትግርኛ አላቸው። ሁሉም አካባቢ የትግራይ የራሱ ቋንቋ ራዝ አለው። በተለየ ዋጅራትና የራያ የእንደርታ የተለየ ነው። ልክ ወልቃይትም የተለየ ትግርኛ እንደሚናገረው
ከመሃል ያለው ትግራይ ከአድዋ ትግርኛ ጋር በፍጹም አይገናኝም። የኛ ትግርኛ እኔ የወልቃይት ልጅ ነኝ ከአድዋ ትግርኛ ጋር በፍጹም አይገናኝም። የሁመራ ልጅ ነኝ የወልቃይት ልጅ ብሎ የሚያወጣቸው ትግርኛቸው እናውቀዋለን። ሌላ ይቀር እንኳን ወልቃይት እንዴት ሆኖ እንደዛ አይነት ትግርኛ ይናገራል? ከየት አመጣውት? እኔ እንኳን ከትግራይ ቤተሰብ የተወለድኩት ያንን ትግርኛ መናገር አይችልም። ምክንያቱም ሰው የተወለደበትም ነው የሚሆነው። ቋንቋችን ከየት ይመጣል? እነዚህ ግን የሚናገሩት የአድዋ ትግርኛ ነው። ከዛ ምንድነው ይላል? የሔዋን ልጅ ነኝ። የሔዋን ንግሥት ምን ይላል? እንጀራ ሰርቀ ከእናቱ ይላል። አባትየው እንዴት ይሄ አያማቸውም? ልጃቸው በህፃንነቱ ከእናታቸው ከትምህርት ቤት መጥቶ እንጀራ ይሰርቅ ነበር። ትናንትና ሞባይል ሰረቃሉት ይሄን ልጅ። አሁን ደግሞ ምን ይያሉት እንደሆነ ስሙት። አንዱ ይሄ ተማሪ ምን ይላል? በፍጹም አብሮት አልተማረም። የዚህ ልጅ ሰው ተመልከቱ። ይሄ ደግሞ ይሄ ልጅ ደግሞ አዳምጡት። ናይስም ክርስትና ሰውም አሰላልፋታት ታየም ዙ ነገር ከመከለ ትግርኛውን ስሙት። አሁን ይሄ ልጅ አብሮኝ ተምሮ ነው ግን ይላል ንዘመናት ናይ ሸዋ ፖለቲካ ብልዕል ህዝብ ትግራይ የሸዋ ፖለቲካ እያራመደ ነው ይላል። አይ ሸዋ አማራ ምስኪን በባህሉ በመነቱ በታሪኹ ከይቆራ ዝገብሩም ዝነበሩ ጥፋታትን ስምናይ ምጥፋ ምን ታስታውሳለህ? መጨረሻ ላይ ይባላል። ይሄ 9ኛና 8ኛ ክፍል ነው አብሬው ተምሬ ነበር አለ። መጨረሻ ላይ ትዝ የሚል ዶክመንተሪያቸው በጣም ተመልከቱ። ምን ትዝ ይልሃል? በዛን ሰዓት ምን አደረገ? እስኪ ስትለያዩ ምን አድርጎ ተለያየ ይሉታል። ልብሴን ሰርቆ ሄደ ከትምህርት ቤት። ምን አይነት ልብስ ቢኖረው ነው ልብስ ትምህርት ቤት ይዘን የሚገባው? ትግራይ ውስጥ ለዛውም ኢትዮጵያ ውስጥ ልብስ ቅያሪ ይዘን የሚገባው? ውሸታቸው ማለቂያ የለውም። ወይስ ልብሱን ከገላው ልቆ ነው የሰረቀው? ቆሻሻነታቸው ማለቂያ የለውም። ይሄ ስርዓት አስታውሳለሁ ይላል። የዛሬ ስንት ዓመት ነው ምናምን አለና 95 ነው ምናምን ዓመተ ምህረት ይልና ልብሴን ሰርቆት ሄደ። በጣም እኮ ናቸው እነዚህ 9ኛ ክፍል ነበርኩኝ ይላል። ልብሴን ሱሪዬን ልብሴን በሙሉ ሰረቀው ይላል። ከየት ነው የሚሰርቅ? ወይስ ልብስ ትምህርት ቤትኛት የትኛው አይነት ትምህርት ቤት ነው ያለን? ኢትዮጵያ ውስጥ ማን ነው ተማሪ ቅያሪ ልብስ ይዞ ትምህርት ቤት የሚማረው? በሰለጠነው ሀገሮች እንኳን ልብስ ይዞ አይገባም ትምህርት ቤት። የደፍተር ባግ እንኳን ይዘው ቢገቡ የሰለጠኑ እንኳን ልብስ ቅያሪ ይዞ የሚገባ ተማሪ የለም። የትኛው ሀገር እንዳደገ የትኛው ትግራይ እንደሆነ እንኳን ሚዲያቸው ምን ያህል ቆሻሻ መሆኑ። ልብሴን ሰርቆት ሄደ። ትዝ የሚል ነገር ምንድነው? መጨረሻ ስትለያዩ ይሉታል። ከትምህርት ቤት ልብሴን ሰርቆት ሄደ። ደፍተሬን እኮ ቢል ጥሩ ነው። ልብሴን ጫማዬን ልብሴን ሰርቆ ሄዳለ። ጨርቆችን እንዳለ ሰርቋቸው ሄዳለ። ስርዓቱ ምን ያህል ቆሻሻ እንደሆነ ይሄን የሚያሳየ። መተቸት ትችላለህ፣ ፖለቲካ አመለካከቶች መተቸት ትችላለህ። ግን የሌለ ታሪክ የሌለ አጣመህ ይሄ ነው ህወሓት ማለት። የትግራይ ህዝብ እየደረሰብን ያለው ግፍ ይህ ነው። በየማነ ቤተሰብ አባት ለምን አባቱ አይሸማቀቁን? ለምንስ? የየማነ አባት አሁን ታመዋል። የስነ ልቦና ችግር ደርሶባቸዋል። በአሁኑ ሰዓት የማነ ከአባታቸው ጋር ተነጋግሯል። ደንግጠዋል። አባቱ ከአልጋ ቁረኛ ሆነዋል። በአሁኑ ሰዓት ምንም የማያዩ ሰውዬ የነበሩት ሰርተው የሚገቡ የነበሩት ሰውዬ ያልጋ ቁራኛ ሆነዋል። ምክንያቱም ተናገሩ ተባሉ፣ አልናገሩም አሉ በልጃቸው። እንዴት በልጃቸው ክፉ ነገር ተጽፎ ሰጣቸው። አባትየው ትንሽ ቃል ተናገሩ፣ መናገር ማቃታቸው። እንዴት አይነት ስርዓት እንደሆነ ተመልከቱ። ወንድምየውን አመጡት። ወንድምየው ተናገር ተባለ። የነዚህ ጭካኔ ወንድምየው ሲናገር አሰማችኋለሁ። በጣም ይገርማሉ እነዚህ ሰዎች። ከመንግስቱ ኃይለማርያም ጋር ነው ደግሞ የሚያናጽሩት። የማነ መንግስቱ ኃይለማርያም ነው። ተመልከቱት። በእነሱ የደምስ ተጻፈ ሕገ መንግስት ከጥሕስ ባስ አቡሽት ተመልከቱ። የማነ አባት ተመልከቱ። በረሃ ላይ ወስደውት ተመልከቱ። በረሃ ወስደው እንዴት እንዳስፈራሩት፣ ጫካ ላይ ወስደው ምን እንዳደረጉት ተመልከቱት። ኢንተርቪው ለማድረግ እንኳን አንድ ሚዲያ ቦታ እንኳን አልወሰዱት። ከመንግስቱ ኃይለማርያም አነጻጽረው የማንና አባት ጫካ ወስደውታል። ጫካ ወስደው ምን እንደደገኑበት ፈጣሪ ነው የሚያውቀው። መሳሪያ ደግነውለት ሊሆን ይችላል። ስለ መንግስቱ ኃይለማርያም ያለው አባትየው ጨንቋቸው ምን ይላሉ? አሁን አባትየው ምንድነው የሚናገሩት? ሲጠየቁት ሌላ ናቸው። አባትየው ደግሞ ደርግ እንደ ጨካኝ እንደነበረ፣ መንግስቱ ኃይለማርያም ጨካኝ እንደነበረ፣ ተታግለነው እንደነበረ የሚናገሩት።
ተናገሩ የሚባሉት ስለ ልጃቸው ነው። ልጃችሁ መንግስቱ ኃይለማርያም ሆኗል ነው። ተመልከቱ የሰውዬ ያ ያሰሙ ይለማ ተልጉበር ነው ያለው አቋምና ስማን ብረዲዮ ገለንዳ እዚ ያነዚ ለዚ ለልቀል الحزايت ወጻን ጽዋዩ አንተ ግዛ አገር እንደፈልጥ ዛ አዲስ ሐሊፍልኝ ተጠቅላላ በኢትዮጵያ ይለን ተጋደሉ ለምን ተጋደልና ጀግና ነው አባትየው በኢትዮጵያ ነው ታገለው እንጂ እኛ በትግራይ አልታገልንም ይላል አሁን እዚህ ላይ ምን ያርጉ አዎ እኛ ኢትዮጵያውያንን ይያለ ናቸው ህወሓት ግን ተገንጣይ መሆን ማንንም ያውቀው ተገንጣይ ወንበዴ የዋጅራት ህዝብ ግን ባንዲራ ኋላ ሳያቸዋለሁ የኢትዮጵያ ባንዲራ ሰቅለዋል የህወሓትን ባንዲራ እንኳን ህዝቡ አይፈልግም ኮማንት ላይ ባንዲራውን ለምን አሳያችሁ ይላሉ ከዛ ወያኔዎቹ ዲጂታል ወያኔዎቹ ባንዲራውን እንኳን ለምን አደብቁትም ይላል ባንዲራ ትታያላችሁ ኋላ ቀይ ቢጫ አረንጓዴ ነው ዋጅራት ላይ የሚታየው አባትየው ግን የሚናገረው እኛ ኢትዮጵያውያንን ይላል እዚ ስርዓት ባህብ ተረክበን አይ እነሱ ሰዎች እኮ እንደው ማለቂያ እኮ ድራማቸው ወንድምየው በረሃ ይወስዱታል አሁንም ይሄኛውንም ያስፈራሩታል ተመልከቱ ይሄ ወንድምየው ነው ግልዋቱን ትንፍል ማንንም ካያዊ ከይጸለው ሲል ባሉ ባርቱን ተንገብ የማነ ወንድም ነው ወንድምየው የሚናገረው ወንድሜ ብናያቦይ ድፊት ብናያቦይ ሳሪ ብናያቦይ ወያናይነት አነ አባቱ ተመልከቱት እንዴት እዚህ ላይ አባታቸው እንዴት ተሸማቀው እንዳሉ ተመልከቱ አቃመጣቸው ራሱ እንደዚህ ታጥፈዋል ምክንያቱም ተወድሮ በምን ያሳያቸው እንደሆነ የሚታይ ነው ተመልከቱ አባታቸው ያሳዝናሉ ይሄን ሰውዬ ነው እንግዲህ بتخل تطعيمك نحن تقاليسنا بزام سنالك سلام تماهرك تنعسنا عي يتساخط خونن አባታችን ተማራለው ትምርቱን ተማረ ይላል ከዛ በኋላ ግን ሌላ ነገር ጠይቁታል ምን አይነት ነበር ይሉታል ምን ይነራው ይሄ ልጅ ወንድሙ ነው እንግዲህ የእናቱ ልጅ አባቱ ልጅ ይሄን ልጅ ነው እንግዲህ ወንድም ሌባ ነው በል ነው ያሉት ያሉት ወንድሜ ሲሰርቅ አላየውም ታስሮ ነበር አለ የታሰረውም ሞባይል ሰርቋል ብለን የሰማነው ከናንተ ነው እንጂ የዛኔ እንኳን ሂደን ስንጠይቀው ያልነበረም ነው የሚለው አሁን እነሱ ግን ድራማ ላይ ለምሰሩት ሌባ በልስከ ወንድም ምን ይልቷል አይ ወንድሜ ሲጨንቀው ግን ልጁ ምን ይላል ወንድሙ ህልከኛ እንደነበር ይናገራል የማኔ በተፈጥረው እኛ ምን መሰክራለን አዎ ለዓላማው ጀግና ነው ህልከኛ ነው እሬት ብትሰጠው ይላል ወንድምየው እሬትን በልቶ ጣፋጭ ነው ይላል ታሪክ እንደናቱ ስለ ምግባር ተጻዊሩ አባትየውን ተመልከቱ የሚያሰቃዩት ጃሃዳዊ ሐረካት የተሰራው በዚህ ቤተሰብ ላይ ተመልከቱት ገትረዋቸዋል አባትና ልጅ መንእሰይ አቤል ሐርበኛም ወያናይ ወላዲኡም ደቆም አቤል ንጉሴ የማነ ወንድም ነው ተመልከቱት አቤልን ያሰቃዩታል እዛ በረሃ ወስደው ስለ ወንድም ተናገር ነው ያሉት አቤልን እንደፈለጉ ያርጉት ወጣት ነው ችግር የለውም አቦይ ንጉሴ አባታችን ያ ትልቅ ሽማግሌ ግን ምን አደረጋቸው በዚህ እድሜያቸው ማሰቃየት ለዚህ ሽማግሌ ሰውዬስ ምንድነው ትርፉ ልጅ ሌባ ነው በል ይባላል ልጅ አሸባሪ ነው ልጅ መንግስቱ ኃይለማርያም ነው መንግስቱ ኃይለማርያም የታውቀዋል ንጉሴ መንግስቱ ኃይለማርያም ሲወል የት ነበር የማነ ስለ መንግስቱ ኃይለማርያም በምን ያውቃል የመንግስቱ ኃይለማርያም ተላላኪ ነው ይላል የመንግስቱ ኃይለማርያም ተርፍራፊ ነው የማነ በምን አይነት ቋንቋ ነው የማነ ከመንግስቱ ኃይለማርያም ጋር የሚገናኘው እኔ ልንገርህ ወደድክም ጠላህም ለኔ ከህወሓት ከተከለው መለስ ዜናዊ ይልቅ መንግስቱ ኃይለማርያም በጣም ወደዋለሁ በሆነ ሰዓት መንግስቱ ኃይለማርያም ኢትዮጵያዊ ነበር እንደዚህ አይነት ግፍ በትግራይ ህዝብ አልፈጸመም ታጋዮች ቤተሰቦቻቸው በረሃ ሄደው ነበር እናውቅ ነበር እናቶቻችን አባቶቻችን ግን ቴሌቪዥን አቅርቦ እንደዚህ አዳርጓል አላቸውም የእናቴ ወንድም በረሃ ትግል ገብተው ነበር የኛ ቤተሰቦች አያቶችን ሲያንገላታ ደርጋላ ይሁትም ልጆች በረሃ ወጥተዋል ብሎ መንግስቱ ኃይለማርያም ቤተሰቦቻችን አላንገላታም ልጆቻችሁ ለምን ወያኔ ሆኑ ብሎ ቤተሰብ አላሰቃየም ቤተሰቦቻችን ሁመራ ነበሩ ልጆቻቸው በረሃ ገብተዋል ማንንም የጠየቃቸው አልነበረም ይሄን በራሴ ባይኔ ማውቀው ነው ታጋዮች መጡ አይተናቸዋል ከዛ በኋላ የሞቱ ሙተው ያደሩ ግን ማንንም የነካቸው አልነበረም ህወሓት ግን ተመልከቱት የማነ ሐሳብ ስለገለጸ ራሱን ስለቻለ መብቱን ስለጠየቀ ብቻ አባቱ ይየውን ያሸማቅቁታል አባቱ አሁን ታመው ያልጋ ቁራኛ ሆነዋል አባትህ ሌባ ነው ልጅ ሌባ ነው በል ተብሎ አባትየው ቴሌቪዥን ላይ ቀረበ እንዴት ነው አባት
ልጄ ሌባ ነው ያልሰረቀውን أبسناي منفس كريء زباقون هزبو من عدو من زفتو بخونتات زي السعارون مخانون تخيل فريمو إذا سوزي بزغورو سجن بزغورو شجر تحتاتي يكون قيمة تيار يكون አባትየው ምን ይሏላሉ ልጁ ባደረገው እኔ ምንም ማን ተጠያቂ ሊሆንስ ይችላል ማን ነው የማን እኮ 18 ዓመት ልጅ አይደለም የማን ራሱን የቻለ እኮ ነው ተሰዶ ሲኖር የነበረ እኮ ነው ፍትሃቱ ባገሩ ተሰዶ የነበረ እኮ ነው 3 ዓመት በህዋት ተሰቃይቷል እኮ ብልቱቱ እንዴ በብልቱ እኮ ዋህደን ተልጥሏል ተገርፎ ራቆቱን አውጥቶ ቀጥቅጣውታል ስቃይ ስንት አሳልፏል 3 ዓመት ሙሉ ታዲያ የማን ምን አደረጉ መብቱን በመጠየቁ ለምንድን ነው አባትየው የሚሰቃዩት በጣም የሚገርመው አንድ ቆሻሻ ትግርኛ የሚናገረው ስሙት ተመልከቱት ይሄን ተመልከቱ እንግዲህ ይሄን ባንዲራ ነው አንሱት የሚሉት ዋጀራት ነው እንግዲህ የዋጀራት ህዝብ ቀይ ቢጫ አረንጓዴ ባንዲራ ነው ብሏል ይህ አባት ይህ ቄስ የህቱ ባል ነው እንግዲህ ቤተክርስቲያን ተከትለው ነው ተናገር ያሉት ያሉት ግን እዚህ ላይ ከስር ያለው የዋጀራት ህዝብ ቀይ ቢጫ አረንጓዴ በኢትዮጵያውነቱ የማይደራደር መሆኑን ሲያዩ ይሄን ባንዲራ ለምን ቀረጻችሁት ብለው ዲጂታል ወያኔ ስለ አባቱ ሳይሆን ስለዚህ ባንዲራ ተጨንቀዋል ባንዲራው እንዴት አመጣላችሁ አሉ እንዴት ይሄ ባንዲራ ትግራይ ውስጥ ይታያል አሉ አዎ የትግራይ ህዝብ ቀይ ቢጫ አረንጓዴ ባንዲራችን ነው የስብሃት ነጋ የአድዋ ባንዲራ የትግራይ ባንዲራ አይሆንም አይወክለንም ባንዲራው የሚወክላችሁ መሸከም ትችላላችሁ እኛ የአጋሜ እኛ የወልቃይት እኛ የራያ የተንቤን የዋጀራት የእንደርታ ባንዲራችን ቀይ ቢጫ አረንጓዴ ነው ማንንም አያስቆመንም አድዋ ብትፈልጉ ባንዲራው መሸከም ትችላላችሁ መብታችሁ ነው ያ ባንዲራ ግን እናቃጥለዋለን ብቻ ሳይሆን ከትግራይ ከዚህ በኋላ ታሪክ ይሆናል ህወሓትም እንቀብራታለን ከዚህ በኋላ ትግላችን እናንተ በመትፈልጉት ሳይሆን ሌላ አይነት ትግል እንቀጥላለን ኮሎኔል ደመቀ ሄደበት ትግል እንቀጥላለን كتيرنا على المنقص وكتيرنا بس أنا لا علي بسرو المنقص زي يهتو بالنا وين جدي كيس ناتشو بزحي تتوقع عكا بزح تاركين لنا بسرو بسرو لي إيطاليا إيطاليا لي لحمي لي عراي أنا بيني لي هوني منقص زي من يلعب مسراتشو هيك በጣም የሥርዓቱ ተቀርጾ ለሰጠው አባትና እናት ያልሰጡኝ ከፍቶች ወያኔ ሰጠኝ ይሄ ሥርዓት ሰጠኝ ይላል ፍየሎች በጎች ሰጡኝ ይሄ ሥርዓት ለኔ አለ የተለየ ነው አዎ ሊል ይችላል ነገ እኮ ምንድነው እውነቱ እኮ ነው የምናውቀው ይሄ እኮ ነው ስለ የማን ነው እንጂ ስለ ሥርዓቱ ማን ጠየቀ የማን ምንድነው ነው የሚጠይቁት አሁን ولا نمخانو يمان نقوس بأندبت قربا بتون متعبيتون كم حرستاي هفتم لقاس قربت نه دمو تملكتوت قعدنا عيب علينا هنا ስለዚህ ግን ስቆንደ ሽብርነት ቆን ህዝብ ትግራይ ዝዓዳውና ናይ ምክላስ ونسوف نعد ما يكون الله سبحانه وتعالى حتى يقولوا مؤمنين زمان النبي تدريس يوم لذكر الضحي على حي በዚህ ሥርዓት ማንንም የተጎዳ የለም ይላል ይሄ ሰውዬ አብሮ ያደግነን ምናምን ይላል እንደው ከየማ ነገር በምንስ እድሜ ነው ከሰውዬ ጋር እኩያው የሚሆነው الله سبحانه وتعالى يعملشو تريخوني سنا يخصل له كحق الرحاقن وفلتنا كعدم بعلنا هنا مغنايو تقلستينا عليه خذ انا كودو كان مسخال من قصتي فلت كودو كان مسخال نو كزخت معي وسمنا سلسته تقلصص كحزي استاذن معي ራሴን ያሳደግኩት ይላል ሰውዬው ጥሩ አሳድገው قوي ما نلبس حدينا احنا نيرنا هنا هنا ራሳችንን ያሳደግነው ናይ ማዓት ተንኮላ ወላ ወደ ኩል حد የሌዎች ተንኮል ስራ ይዞ ነው የሚለው ከሚገርማቸው ማን እንደሚወቅ ስሙ مرحوت تودب كما جمر حس مطلع سمرحني يوم جمر أنا تودب كحزي أرجع مشانقلهم خزلده يوم ويانا يوم صار الحزية ورتكم سبقين تودبي أمان يوم عاد حنا يوم عاد ذي السوق أو قدم كيلو كان كل مالن ما يقول نتو كرم مرسي مع كايدان مع غير مورس التلي هنا ተመልከቱት ይሄ ሰውዬ ምን ይላል
በህፃንነቱ ጀምሮ ስድ ነበር ይላል። አባትየው ምን ይሰማቸዋል? ተመልከቱ። ከህፃንነቱ ጀምሮ ነው የማነ የሌለ ነገር በቃ እንደዚሁ አሸባሪ አድርጎ የሳለው። በህፃንነቱ የማነ አሸባሪ ነበር። ተመልከቱት። እንግዲህ ይሄ ጎረቤት አባትየው ለምን አይታመሙም? በህፃንነቱ ጀምሮ አሸባሪ ነው። የደርግ ትራፊ ነው ይለዋል የማነ። ደርግ ማን ነው? ደርግ የማነ ይታውቀዋል። እኔማ ደርግ ወደዋለሁ አልኳችሁ። ከናንተ ከህወሓት ቆሻሻ ህወሓት ስርዓት ደርግ 100 እጅ ይበልጣል። ደርግ የማንንም ቤተሰብ ታጋዮች ቤተሰብ ካሜራ አምጥቷል አላዋረደም። ተመልከቱት። የአብይ ትራፊ እየበላ ነው የማን ይለዋል። ሰውየው አብይን እኮ አያውቀውም። በል ተብሎ እኮ ነው። የሚገርሙት በዚህ አይነት ስርዓት ይሄ ስርዓት ምን አይነት ቆሻሻ እንደሆነ ተመልከቱት። የማነ በህፃንነቱ ነው ያሳደግኩት ይላል። በህፃንነቱ አልገዛም ምን አሸባሪ እንደነበር ሁሉ ይገልጻል ሰውየው። አባትየው ምንድነው የሚሰማቸው? የዚህን ያህል ነው ስርዓቱ። እንግዲህ የትግራይ ህዝብ ይሄ ነው። አሁንም የዶክተር አብይ መንግስት ይበቃል ነው የምንለው። በህወሓት ላይ የሚያደርገው መለማመጥና እሽሩሩ ይበቃል፣ ኢናፍ ነው የምንለው። ከዚህ በኋላ የትግራይ ህዝብ ጭቆና ይህ ግልጽ ነው። እንግዲህ በየማነ አባት የደረሰው ግፍና ወንጀል ከዚህ በላይ ማሳያ የለም። ለዚህም የዶክተር ደብረጽዮን መንግስት አላውቅም ብሏል። ማን እንዳስተላለፈው እንኳን አላውቅም። የቁም እስረኛ ነው የምንለው ለዚህ ነው። ትግራይ መንግስት የላትም፣ ትግራይ አመራር የላትም። በአሁኑ ሰዓት ዶክተር ደብረጽዮን ይሄን የማያውቀው ከሆነ ያ ማለት ትግራይ በአሸባሪዎች ነው የምትቆጣጠረው። ትግራይ በነጌታቸው አሰፋ ነው ያለችው፣ በነ ሽማግሌዎች ስብሃት ነጋ፣ በነ ዓለም ገብረዋህድ በካድሬዎች ናቸው። እነዚህ የአድዋ ጎጥ ቡድኖች ይበቃል ማለት አለበት የፌደራል መንግስት። ወላይታ ላይ ያደረገው አሁን እየወሰደ ያለ እርምጃ ከዚህ መወልስ በኋላ በቀጥታ መከላከያው ማዘዝ አለበት። አስቸኳይ መልእክት ማስተላለፍ አለበት የፌደራል መንግስት። የዶክተር አብይ መንግስት በአስቸኳይ የትግራይን ህዝብ ከዚህ ካለበት አረመናዊ ጭቆና ማዳን አለበት። ህዝባችን ምን ያህል እየተሰቃየ እንደሆነ የየማነ አባት ምስክር ናቸው። እንግዲህ የትግራይ ተወላጆች ነን። ወጣቱ ተደራጅቷል። ፌደራል መንግስት የሚችለውን ያግዘን። እኛ ከፈለገ እሱ ከፈረ መሳሪያ ያስታጥቀን። ይሄን ነው ማድረግ የምንችለው። አሁን የሚተላለፈው ያሉ በየማነ አባት የዶክተር ደብረጽዮን መንግስት አያውቀውም። ይሄን የሚያስተላልፉት እነዚህ አሸባሪ ቡድኖች ናቸው። እንግዲህ እነዚህ ትግርኛቸው አይታወቁም። የዋጅራት ህዝብ እንዳልኳችሁ ትግርኛቸው የታወቀ ነው። ተመልከቱ። ይሄ ልጅ አሁን ስንቅ ይላል። ዋጅራት ስንቅ ነው ያውቀውም። ለምትላል ምናምን ይላል። ትግርኛው ይሄ የት ነው? ስፔሻል ከሐካ ወሰደ ሐርስካ ሰርተልተ በሐድና የተማየርና ባው አቤት ምጨራናት ስፔሻል መስማይ ወራን ተታሂዙ ምሰም ተካሪለም እናረጋዛ አብረ እንደተማረ ይናገራል። ተመልከቱት። ትግርኛው እኮ የሌለ ትግርኛ እኮ ነው። የሌለ ትግርኛ። ወጅራት የራሱ ላዛለው፣ እንደርታ የራሱ ላዛለው፣ ኩያ የራሱ ላዛለው። ከየት ተገናኝቶ ነው የምንናገረው? እኮ ይሄን ነው። እኛ ሁላችንም የራሳችን ትግርኛ አለን። የኔ ትግርኛ ለዚህ ነው ጉዞዎች የኤርትራ ትግርኛ ነው ይላል። አዎ ከወልቃይት የወልቃይት ትግርኛ፣ የሁመራ ትግርኛ ከትግራይ መሃል ሀገር ከአድዋ ጋር አይገናኝም። ይሄን ነው የምንነግራችሁ። ትግርኛችን ይለያል። የሁመራ ልጆች የምናወራው ትግርኛ ምሽ እንዳበልና አረበኛ ነሐውስ ትግርኛችን ከኤርትራ ጋር የሚመሳሰል፣ የወልቃይት ደግሞ ወደ መሃል ስትገባ በተለይ አድረመጽ ቃፍታ በጣም የተለየ ትግርኛ ነው። እችለዋለሁ ትግርኛውን ላዛው፣ ምክንያቱም እዛ ተወልጄ ያደኩ ነኝ። ግን የሁመራ የምናወራው ትግርኛ ደግሞ ለየት ይላል። እዚህ ግን እየመጡ ያሉት የአድዋ ትግርኛ ናቸው። ዋጅራት ነኝ ይላል። እያንዳንዱ የትግራይ ቋንቋዎች እናውቃቸዋለን። ወረዳዎች በተለይ እኔ ለሁመራ ልጅ ስለሆንኩኝ እያንዳንዱ የትግራይ ወደ ሁመራ የሚመጣውን ቋንቋቸውን ትግርኛ ለይተን አክሱም ምን ይናገራል፣ አጋሚ ምን ይናገራል፣ እንደርታ ምን ይናገራል፣ ተንቤን ምን ይናገራል፣ በደንብ እናውቀዋለን ትግርኛቸው።
እኔን ማጭበርበር አይችሉም። ምክንያቱም ትግርኛውን በደንብ ላዛውን እናውቀዋለን። እዛ ለስራ ሲመጡ ያንዳንዳቸው ትግርኛቸውን እናውቋቸዋለን። ድሕር ዳግም ድንብለኩም ተለዓል ንቃሕ ትግራዋይ ክትነቅሓለካ እዚ ዓለታዊ ጉጅለ ናይ ስብሓት ነጋ ናይ ዓድዋ ጉጅለ ክንቃለሶም ይግባአና። አቦ የማነ አቡኻ እዮም። ኣብ ናይ የማነ ስድራ ዝመፅሕ ዘሎ ግፍዒ ናተይ ግፍዒ ይበል እኹሊ ድሕር ደጊም እዚ መረዳእታ ያኽለካ እዩ። እቲ ምምሕልላፍ ቴሌቪዥን ዶክተር ደብረጽዮን ኣይፈልጦን እዩ። ናይ ዶክተር ደብረጽዮን ምሕታት ትኽእሉ ኢኹም። ካብ ዶክተር ደብረጽዮን ፈጺሙ ነዚ ምምሕልላፍ መንግስቱ ከም ዘይኣምነሉንና ምንም ከም ናይ ማንም ህዝቢ ኣብ ቴሌቪዥን ከም ዝረኣዮ እዚ ከዓ ምን ከም ዝሰርሖ ዘለዎ በዓል ዓለም ገብረ ዋሂድ ከም ዝሰርሕዎ ሙሉእ መረጋገፂ እዩ። ንዶክተር ደብረጽዮን ናብ ቴሌቪዥን ቀሪብኩም ሕተትዎ። እዚ ዶክተር ደብረጽዮን ከምዚ ዓይነት ርካሽ ስራሕ ኣይንሰርሕና ኢሉ ዶክተር ደብረጽዮን መንግስትና ክሰርሕ ዝግብኦ ከምዚ ዓይነት ኣይኮነን ኢሉ ዶክተር ደብረጽዮን ትግራዋይ ሕጂ ክትነቅሕ ዝግባአካ እዞም ዓለታዊ ጉጅለ እንታይ ይገብሩ ከም ዘለው ናይ ዓለም ገብረ ዋሂድ ጉጅለን ናይ ስብሓት ነጋን ጉጅለን ንትግራዋይ እንታይ ይገብርዎ ከም ዘለው ክትርዳእ ይንግባአካ። ንቃሕ ጸላኢ ህዝቢ ትግራይ ሕወሓት ዝበሃል ዓለታዊ ጉጅለ እዩ። እቲ ቃልሲ ናይ ኩሉ ትግራይ ነይሩ። እቶም ካሕዳማት ግን ሕጂ ሒዘሞ ዘለው ብኣፈሙዝን ብዝኹሉ ሚድያ ብምቆፃር ህዝቢ የታልሉ ኣለው የጨርብሩ ኣለው። ትግራዋይ ክትነቅሕ ዝግባአካ ይበቃል ማለት አለብን። ከዚህ በኋላ ይህ የጎጥ አገዛዝ ይህ የውሸት ስራ ይህ ጨቋኝ ሌባ አረመኔ ቡድን ልናወግዘው ይገባል። የኢትዮጵያ ህዝብ በአሁኑ ሰዓት ከመላው ትግራይ ህዝብ ጋር በመሆን ለፌደራል መንግስት ጫና ማድረስ አለብን። ሚዲያዎች የፌደራል መንግስት ላይ ጫና ማድረስ አለብን። የትግራይ ህዝብ በኢትዮጵያዊነታችን እንደማንደራደር የዋጅራት ህዝብ አይታችኋል። ባንዲራውን እንኳን አይታችኋል። ህዝባችን አሁን ባንዲራችን ቀይ ቢጫ አረንጓዴ ነው። ወንበዴዎች የበረሃ የቻይና ባንዲራ እንኳን ቢያመጡ የትግራይ ህዝብ ባንዲራው እንደማይፈልገው ሚዲያው ላይ ሲያቀርቡት ከጀርባው አይታችሁታል። እንግዲህ ይሄን ነው የምንለው። አሁን ለየማነ ወንድሜ የምመክር ምክር አለ። ራስህን ጠብቅ። ከዚህ በኋላ እነዚህ ሰዎች ሁሉም ነገር አድርገዋል። የግድያ ሙከራ ሞክሮ አልሳካላቸውም። የተለያዩ ሙከራ አድርገው ብለሃል። አንተን ለማሸማቀቅ ብዙ ነገር ሰርተዋል። በጣም መጠንቀቅ አለብህ። እያንዳንዱ ወደ ጎን የሚጠጋው ማን ነው ብለህ መፈተሽ አለብህ። ሰዎችን ማመን ያለብህ ከራስህ መጀመሪያ መጠንቀቅ አለብህ። ህወሓት በገንዘብ በተለያዩ ነገሮች ሰዎችን ያታላል። በተለይ እነዚህ የጎጠኛ ቡድኖች ዘረኞች መጠንቀቅ አለብህ። ራስህን መጠበቅ አለብህ። ከዛ በኋላ አንተ በህይወት ካለ የማናሸንፈው ነገር የለም። የማንን አሸማቃች ማለት ብዙ ፈንቅሎች ፈርተዋል። ዛሬ ፈንቅል ከፍተኛ ወጣቶች አሁን መልእክት ደርሶናል። ከጎናችን በመሆን በየማን አባት የካድሬዎች ሳይቀሩ የህወሓት አክትሟል ስርዓቱን በቃን ብለዋል። አሁን ይሄን ያለው ፈንቅል ተነስ ተደራጅ። የፌደራል መንግስትም ከፈንቅል ጋር በመሆን ይህን አሸባሪ ህወሓት የሚባለውን ያለ ምንም ርህራሄ እንዲመታ እንዲወገድ ከትግራይ ጎን መቆም አለበት። ይህ ነው የምንለው። አሁንም የዶክተር ደብረጽዮን መንግስት የቁም እስረኛ ነው። ትግራዋይ ሐቅን ተሐሊኩም አቦ የማነ ደውክቱ ልግባአኩም። ይህ ነው የምንለው። ፈንቅል ያለ ምንም ጥርጣሬ እንደራጃለን። ሺዎች መቶ ሺዎች ፈንቅሎች ሚሊዮኖች ፈንቅሎች በቅርቡ ፈርተዋል። እናቶች ሳይቀሩ ፈንቅል ሆነዋል። በአሁኑ ሰዓት ፈንቅል ወጣቱ ብቻ አይደለም። በአሁኑ ሰዓት እናቶች አባቶች ፈንቅል ናቸው። ፈንቅል ተነስቷል። ማንም አያስቆመውም። መልእክታችን ይህ ነው። ፈንቅል ያሸንፋል። ፈንቅል ያሸንፋል። ኢትዮጵያዊነት ከዘር በላይ ነው።